ኤክሴል የመጀመሪያችሁ ከሆነ ወይም ደግሞ ኤክሴልን ከፍታችሁ ለመጠቀም ከተቸገራችሁ ይህ ቪዲዮ ለእናንተ ነው። ቻናሌን ሰብስክራይብ በማድረግ ቀጣይ ቪዲዮዎችን ማግኘት ትችላላችሁ። ቪዲዮ ከተመቻችሁ ላይክ፣ ሀሳባችሁንም በኮሜንት አሳውቁ። ቀጣይ ወደ ቪዲዮ እንሄድ። ኤክሴልን በሁለት አማራጮች መክፈት እንችላለን። የመጀመሪያው እዚህ ሰርች ባራችሁ ላይ በመምጣት ኤክሴል ብላችሁ ብትጽፉ ኤክሴል በዲስፕሌው ባር ላይ ስለሚመጣ ከዚህ ላይ ኤክሴልን ቀጥታ መክፈት ትችላላችሁ። ግን ቤስት ዌይውን ላሳያችሁ። ሴቭ ስታደርጉ ቀላሉ መንገድ እንዲሆን መጀመሪያ ፎልደር ክሬት እናደርግ። ፎልደሩን ስም እንበለው ብለን አሁን ላይ ኤክሴል ብለን እንጻፍና በኤክሴል ክሬት አደረግን። ከዛ ፎልደሩን እንክፈተውና ራይት ክሊክ እናደርግና ኒው የምትለውን በመምረጥ እዚህ ከተቀመጡት አማራጮች ውስጥ ማይክሮሶፍት ኤክሴል ወርክሺት የሚለውን እንመርጣለን። ይከፍትልንና ግን የኤክሴላችሁን ታይትል ምን ልበለው ይላል። አንድ ታይትል እንስጠው ወይም ደግሞ እናንተ መስራት የምትፈልጉትን ነገር ታይትል ስጡት። ለእኔ ኤክሴል ፎር ቢግነርስ ልበለውና ቀጥታ ላይ ላይ ደብል ክሊክ በማድረግ ኤክሴሉን መክፈት እንችላለን ማለት ነው። ኤክሴላችን በዚህ መልኩ ይከፈታል ማለት ነው። ምንም አይነት ዳታ ስላላስቀመጠ ባዶ ወይም ደግሞ ክሊር የሆነ ቦርዳዎች ስለምናይ ግሪድ ላይኖቹን ማየት ትችላላችሁ። እነዚህ መስመሮቹ በስክሪኑ ላይ የምታዩቸው ግሪድ ላይን ይባላሉ። ከላይ እነዚህ ኮለመኖች አሉ። ኤ ቢ ሲ ዲ የተባለ ኮለመኖቹን አሳይን የሚያደርገው ኤክሴል በአልፋቤት ፊደሎች ነው። በዚህ በኩል ደግሞ ሮዎች አሉ በቁጥር 1 2 3 4 5 የተባለ በእነሱ አሳይን ይደረጋል ማለት ነው። ያ ማለት ኮለን የሚጠቅመን ዳታዎቻችንን ቨርቲካሊ ሪከርድ ለማድረግ ነው። ሮው ደግሞ ዳታችንን ሆሪዞንታሊ ሪከርድ ማድረግ እንችላለን። የመጀመሪያ ዳታችንን እስቲ ኢንተር ማድረግ እንጀምራለን። ለምሳሌ የመጀመሪያው ሴል ላይ ክሊክ ታደርጉና አንድ ቴብል ክሬት እናድርግ። ኔም ብለን እንጻፍ። ሁለተኛ ላይ ደግሞ ለምሳሌ ፕሮፌሽን ብለን ጻፈን። ይህም የራሳችሁን ስም ማስገባት ትችላላችሁ። ዳታችንን በዚህ መልኩ ክሬት ካደረግን በኋላ አሁን ዳታችንን ኢዚሊ ሴቭ ማድረግ እንችላለን ማለት ነው። ሴቭ ለማድረግ እዚች ጋር ከላይ እንደምታዩት ከርሰሯን ቀጥታ ስታስቀምጡባት ምን ሴቭ የሚል ታይትል ታሳያችኋለች። እሷን ቀጥታ በመንካት ዳታችሁን ሴቭ ማድረግ ትችላላችሁ። ካልሆነም ደግሞ ፋይል በመንካት ቀጥታ እዚህ ጋር ትመጡና ሴቭ ማድረግ ትችላላችሁ ማለት ነው። ጨረሳችሁ። ቴብላችሁን የመጀመሪያ ዳታችሁን አስገብታችሁ ጨረሳችኋል። ኤክሴላችሁን ቀጥታ መዝጋት ትችላላችሁ ማለት ነው። ሴቭ ሆኗል። አሁን የት ነው ያስቀመጥነው? እዚህ ጋር ኤክሴል በምትባል ፎልደር ከፍተናል። አሁን መልሰን ስንከፍታት ዳታውን ኢሪዝ ያደርገዋል ወይም በትክክል ሴቭ አድርገናል አላደረግንም የሚለውን ማየት እንችላለን ማለት ነው። እንደምታዩት ዳታችን በስነ ስርዓት ተቀምጧል። ያ ማለት በትክክል ሴቭ አድርገናል ማለት ነው። ኤክሴል ይህን ይመስላል። በመጀመሪያ ምን አየን? እንዴት ኤክሴል ፎልደር ክሬት እንደምናደርግ አየን። ከዛም በኋላ ኮለመን እና ሮ ምን ይመስላሉ የሚለውን አየን። ኮለመናችን ቨርቲካል ዳታዎችን ሪከርድ ለማድረግ እንጠቀምበታለን። ሮ ደግሞ ሆሪዞንታል ዳታችንን ሪከርድ ለማድረግ እንጠቀምበታለን። የመጀመሪያ ዳታችንን በቴብል መልክ ሰራን። ከዛ በኋላ እንዴት የሰራነው ዳታ ሴቭ ማድረግ እንደምንችል አየን። ሴቭ ያደረግነው ዳታ ደግሞ ዘግተን ከእንደገና ሪኦፕን አደረግነው ማለት ነው። ቻናሌን ሰብስክራይብ በማድረግ ቀጣይ ቪዲዮዎችን ማግኘት ትችላላችሁ። ቪዲዮ ከተመቻችሁ ላይክ፣ ሀሳባችሁን እንዲሁም የምትፈልጉት ነገር ካለ በኮሜንት አሳውቁ።